እሺ እኔ ሻለቃ ብነው ታዲስ አበላለሁኝ ንጉስ ሚካኤል ኮር ዋና አዛዥ። በምዕራብ ወረዳ ውስጥ ያለ ማንኛውም ተዋጊ ነኝ የምትል ሁሉ ሽንፈትህን ተረክበህ በሰላም ለቤተሰብህና ለሀገርህ ለወገንህ ተቀላቀል። በተለይ ሚኒሻ ወገንህን፣ ቤተሰብህን፣ ሚስትህን፣ ሞፈርህን፣ ቀንበርህን፣ ጎተራህን ጥለህ ዕቃ ለቀማ የሄድክ ሚኒሻ አሁንም እያያቸው ነው። ጓደኞችህን እያያቸው ነው። እጃቸው ተቆርጦ እግራቸው ተቆርጦ የሞት ዕጣቸውን አጎንህ እየወደቁ ያያቸውን የነሱ ጣት ቶሎ ሳይደርስህ በአስቸኳይ ተወገንህ ተቀላቀል። ከዛ አልፈህ በዚህ ቦታ ላይ መልሰህ ብናገኝህ እርምጃችን እየቀጠለ መሆኑን ከወዲሁ እናሳውቃለን። እንግዲህ አዋጁን የምህረት አዋጁን ይሄ ኮር ሲያወርድ አንደኛ ፋኖ ሲዋጋ የነበረ ሚኒሻ አርባ ብተና እንደገና ደግሞ መከላከያና እንዲህ የመሳሰሉት በትግል ላይ ያለ የብልጽግና ታጋዮች በዚህ ዕለት ከመስከረም 21 እስከ መስከረም 30 ድረስ የምህረት አዋጁን ሰጥተናል። በሰላም መጥተው ከወገናቸው ተቀላቅለው በሰላም እንዲቀላቀሉ በመስከረም 17 በተደረገው ኦፕሬሽን ውጊያ በጣም እየተደመሰሰና እየተመታ አይናችሁ እያየ ስለነበረ አሁንም ጥሪያችንን ተቀብላችሁ የነሱ ጣ የመሞት ዕጣ ፈንታችሁን በጓደኞቻችሁ ላይ እያያችሁ ስለሆነ በክብር ጥሪያችሁ መታችሁ ተወገናችሁ እንድትቀላቀሉ። ስለዚህ ባለፈው ውጊያችን ላይ የአድማ ብተና ዋና አዛዡ እስከ ዘመቻ መምሪያው መደምሰሱ ግልጽ ነው፣ አይታችሁታል። ስለዚህ የሚሊሻ ጽሕፈት ቤት በሙሉ ዋና መሪዎቻቸው መደምሰሳቸውን አይታችኋል። ስለዚህ ፖሊስንም በተመለከተ እየተደመሰሰና እግሬ አውጪ ብሎ ደግሞ የከተማ መስተዳደር በሙሉ ወደየት እንደደረሰ ታውቃላችሁ። ስለዚህ ይህ ዕጣ ፈንታችሁ የሞትና የቁስለት የመዋረድ ዕጣ ፈንታ ነገ ሳይደርሳችሁ ይህንን የተሰጠናችሁን የክብር ጥሪ እንደ ጫማህ ረግጠህ ሳትይዘው ተጠቅመህበት ከወገንህ እንድትቀላቀል አንደኛው